ሰላም ሰላም፣ እንዴት ተከበራችሁ? ሳዳ ዩቲዩብ ቻናል ተከታታዮችና ወንድሞቼ ይታያችኋል አይደለ? በእርግጠኝነት ይሄንን ማለት ነው። ይሄንን 50 ብር ነው። 50 ብር ሞሉጋ ጉቤ ማነው ጉቤራ ሞሉጋ ማለት ነው። እንዳለ ይሄንን 50 ብር ነው። በጣም ያማምራል። ቆንጆ ቆንጆ ነው። ያኔ እኛ ሀበሻው ላይ ባያምርም የሚያምርበትም አለ ለነገሩ። ሞሉ ነው እዛ ጉቤራ ከመሃል ጀዋል በላይ ማለት ነው። በጣም ያምራል። ኦኬ አያችሁት? ኦኬ እውትማ የምር ሲያምር በጣም ነው የሚያማምረው ማለት ነው። በጣም በተለይ ይች ቢጫዋ በጣም ታምራለች። መቼም እንደዚህ ነው እንደምትወጪ እንዳትሉኝ። ይህች ለራሷ በጣም ታምራለች። ያት ይምር። ይች ደግሞ ለሙስሊም ትሆናለች። ድምፁን አስገባው። ሰው ዝም በል ብዬው አደኩ። ዝም በል ብዬው ነበር። ይኸው ይህ ሙሽራ የሚለበስ እንኳ ለእኛ ሳይሆን ለሌላ ሰው ነው። እያችሁ እቻሁን ታምራለች። አያችኋት? ይህን አላልኩም። ይሄ ዝም ብሎ ነው። ይቺ ግን በጣም ነው የምታምረች። ይቺ በጣም ታምራለች። ህይወት መራሂለዋ ይሸት በጣም ነው የምታምረው። ዋው بكرر كذا كم طويل ها هذا كم طويل سيم موديل هنا كم كله 50 كله 50 اول 50 ريال ها هذا شكله احمر ቆይ ላሳያችሁ هنا برضه كم طويل ቆይ ላሳያችሁ ይምር 50 ብር ነው ሞሉ ጋር ማለት ነው። ቀይቷ ትታያችኋለች። ሞሉ ጋር ማለት ነው። ያት እዚች ጋር ደግሞ ያለችው ሙሉ በሙሉ እዚህ 50 ብር ነው። ይቺ ደግሞ በጣም ታምራለች የምር። በተለይ ይቺ ቀይዋ ይሄ እዚህ ጋር ያለው ማለት ነው። ሚኒ ሲያምር በጣም ያማምራሉ። 50 ብር ነው። ሌላው ሱቅ ከሄዳችሁ እስከ 100 250 እስከ 300 ይላሉ። ከእንትኖች ከአረቦች ሱቅ ከሄዳችሁ ይሄ ጉቤራ እንትኑ ጋር ነው ሞሉ ጋር ማለት ነው። አያችሁት? ደግሞ ይሄ ልብስ ነው እንዳትሉ፣ ስትለብሱት ነው የሚያምረው። ደግሞ ይሄ ሲለበስ ነው የሚያምረው። በጣም ሲለበስ ያምራል። በነጭ ቦዲ በጣም ያማምራል። እኛ ስንገባ ነው ሰው የሚመጣው። እግራችን እርጥብ ነው ሲያምር። ይኸው እንዲለበሰችው ቅድም ተሰቅሎ ነበር ያሳየኋቸው። አያቸዋት ስታምር ያት ስታምር ዋት ቅድም ቆንጆ ልብስ ያልኳችሁ ይች ነው። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። በጣም ታምራለች። ይሄ እንኳን ለኛ ለኢትዮጵያ አይሆንም። ይሄ ለኛ አይሆንም። ይችን ፉስታን ላሳያችሁ ደግሞ ይችን ተሽጦ አልቋል። በዛ ውስጥ ያለ ደግሞ ይችን ላያችኋት። ይችን በጣም ታምራለች። የሚያማምር ይሄ ደግሞ ለአረቦቹ ይችን ዋት ይችን በ3 አይነት ከረር አላት። ዋት ይው ታምራለች። ጉቤራ ሞሉ ጋር ማለት ነው። አንድ ሞል ብቻ ነው ጉቤራ ያለው። እዛ ጋ ድረስ መተን ነው እኛ። አየች ሲያምር፣ በጣም ያምራል። ይህ እንኳን አረቦቹ ነው። ሀበሾችም አሉ የሚለብሱት። ያምራል። ሰው እንደው ቃቢውን
ሰው እንደው ቃቢው ያምራሉ። እችም ታምራለች። ሰው እንደው ቃቢው ነው የተጨማደደለት ፋሽኑ ነው። አያችሁት? በተለይ ሙስሊም ሊለብሰው በጣም ነው የሚያምረው። ሰርግ ቤት ሲገዱ ማለት ነው በጣም ያማምራሉ። ወይኔ ይህች ስታምር ወይኔ ይህች ስታምር አያቻት በጣም ታምራለች። ዋው ሞሉ ነው ግን ጉቤራሽ ይኸው ያቺ ጥቁርዋ እዛ ያሳየኋቸው ያት ጉቤራ መሀል እንትኑ ጋዴን ሞሉ አኗል ሞል ጉቤራ አኗል ሞል በእኔ ታገኙኛላችሁ። እኔን ከፈለጋችሁት 50 ብር ነው። የምር ነው የምነግራችሁ። ሂዳችሁ እዛ ከሸኤን ከምትሰበስቡ የምር እንቶ በጣም ያማምራል። የምር በጣም ነው የሚያምረው። እሺ እዩዋት። ይሄ አሁን ለሙስሊም ይሆናል። ሽፍን ነው እጁ ማለት ነው። እጁን አያችሁት? በጣም ረጅም ነው እጁ። አሁን ይሄንም ሙስሊሞች ሰርግ ሲሄዱ ተሸፋፍነው ይኸው እውት አያችሁት? ለሙስሊም ይሆናል እጅጌው። አሻና ነጉል ይልበስ ሙስሊም አሻን ያድኪዳ አያችሁት? ግን እኔ ግን ያመረችኝ ይች ናት። በጣም ያመረችኝ አች እነዚህ እኔ ራሴ ያየኋቸው በጣም ነው የሚያምሩት። ይኸው ከለርም አላቸው። በጣም ከለር ሁሉ አላቸው። በረጅምም አለ ባጭር እጁ ከላይ ያለው ይሄ አሁን ደግሞ በዚህ አለባበስ አይሽ በዚህ አለባበስ ደግሞ አይሽው በጣም የሚያማምሩ አሉ። የምር ኖዚ የምር በጣም ነው የሚያማምረው። ታውት ሙሉ በሙሉ 50 ብር ነው። ሙሉ በሙሉ አየኋቸው። ሙሉ በሙሉ 50 ብር ነው። 50 ብር። እሺ አያምርም? እሱን የወደድሽው አይደል? በጥቁር ሆኖ እኮ ይሄ ለራሱ ያምራል። በቀይ እጅጌው ነው ደግሞ የሚመቸው። እጅጌው በተለይ ሙስሊሞች ለመልበስ ይሄንን የምር እጅጌው በጣም ረጅም ነው። እንደዚህ ጉፍፍ ያለ ነው። እንትን አይደለም ያኔ ቅርጽ ምናምን ማሳየት ሰውነታቸው ቅርጽ ምናምን አያሳይም። አሁን ስትለብሱት ማለት ነው እንደዚህ የእጅጌው ረጅም ነው። ሽፍን ጣታቸው ድረስ ሽፍን ያደርጋቸዋል። በጣም ነው የሚያምር። ወደ ላይ ቀርጫውን ዘጋው። ያችንማ ወድጃት ይችንማ ቀርጫታለሁ። ታምራለች። ቢሰጠኝ ምን አለበት? ይቻውን በጣም ነው የምታምረኝ። ከባሌ ጋር ሆኜ ማለት ነው። ከባሌ ተስቅብኛለህ። ከባሌ ጋር ሆኜ ይኸው ለሙስሊሞች ምር ነው የምነግራቸው። እውት ሲያምር ሙስሊም እንዲለብሰው ቡፍ ያለ ነው። ያምራል። አያችሁት? እውት አሁን ይሄንን ለብሰው ሰርግ ቤት ማለት ነው ቦፈፈፈ ሲል ዋው! በጣም ወድጄዋለሁ። በጣም ታምራለች። ምን አባት ሄዳ አድርገው ታዲያ ሰብር አለ እንሰብር እና ቆንጆ ናት። ቤቷን የት ልለብሳት? ቤት ነው ችንግዣት ትለኛለች። ዝም በላ
ቁመት ካለ እችን ግዣት፣ እቺ ታምራለች። እችን ግዣት፣ እችን ታምራለች። ፎቶሽ ገብቷል ሳሳይ እውነት እስኪ ቪዲዮ ላይ እኮ እንዲህ ብለሽ ጥልፋልሽ ሙሉ በሙሉ እንዲህ ብለሽ ይሄው እኔ ማን ያቀሻል አንቺ? ልትፖስችው ነው? ኧረ አይደለም ተንተርሽው ነው የምተኛው። ይቺ ለራሷ ታምራለች። ይኸው ኑ ለማንኛውም እዚህ ጋር ማለት ነው። በጣም አመሰግናለሁ ውዶች። ኑ ጠይቁኝ፣ የት ነው ብላችሁ ጠይቁኝ። እሺ እኔን ጠይቁኝ፣ የት ቦታ ነው በሉኝ። ሞል ነው ማነው ስሙ ጠቅላላ? አኗል ሞል ጉቤራ። ኦኬ ቁጥር ያዙ ልንገራችሁ 050 748 ነው ቁጥሩ ማለት ነው። እዚህ ጋር ደውላችሁ መምጣት ትችላላችሁ ለመግዛት። ኦኬ ሰው ስለገባ